ሰዎች የአርሴናል ደጋፊ ነን ብሎ እኮ ሁለት ማማ ወተት ይጠጣሉ። ምን ነው አርሴናል 5 ገባበት ብሎ ምን አገባህ አንተ? 6 ቢገባበት ምን አስጨነቀ? የአርሴናል ተጫዋች የተጫወተው ቆንጆ ዶላር ሊዘጋ ነው። አንተ በማማ ጉሮሮን ዘግተህ ምንም በማይመለከት ሱብሃንአላህ አላህ ያሳየው እንደም ኤው ማማ የለዚህ መቃጠል የለ በምንማማረው ትምህርት ራሴን ገመግማለሁ፣ ራስን ትገመግማለህ፣ ራስሽን ትገመግሚያለሽ። ይሄ ነው ምንም ጭንቅ የለውም። በቃ ምርጥ ቦታ እንደናንተ እዚህ ጋር የተሰባሰባችሁ ሰዎች እንደናንተ ወላሂ አራዳ የለም። አራዳዎች ናቸው እዚህ ዳዕዋ መጥቶ የሚያዳምጡት። ይሄ ዝም ብሎ ስራ አጣን በሚል ስሜት እንደራሳችሁ እንዳገመግሙ ወላሂ እድለኛ ናንተ እቺን ዳዕዋ ማግኘት። አላህ እኮ ያስታውሳል። አሁን ከሰባቱ ሰማይ በላይ ያለው አላህ፣ አርሽ ላይ ያለው አላህ፣ ከአርሽ በላይ ያለው አላህ አንተን ሲያስታውስ አህመድ ብሎ ያ ባሪያም ብሎ ማስታወስ ከዚህ የበለጠ ስኬት ምን አለ?